ለምሳሌ አንዱ ሰሃባ መጣና ነብያችን ጋር ሰለላሁ ዐለይሂ ወሰለም ሩኩዕ ላይ ደረሰ። ሩኩዕ ላይ ሲደርስ ሰሚዐ አላሁ ሊመን ሐሚዳ ሲሉ ያ ሰሃቢ ምን አለ? ረበና ለከል ሐምድ ሐምደን ከሲራን ጠይበን ሙባረከን ፊህ ዱዓ አደረገ። የት? ሰላት ላይ፣ ሰላት ውስጥ። ሰላትን ያስተማራቸው ማን ናቸው? ረሱላችን ሰለላሁ ዐለይሂ ወሰለም። ስለዚህ ይሄንም ነገር አስተምሯቸዋል ማለት ነው አይደለም? አይደለም፣ አላስተማሯቸው። ለምን? ከሰላት ከጨረሱ በኋላ ማን ነው ይሄን ያለው አሉ። ይሄ ማለታቸው ምንን ያሳያል? ቁርአንም ላይ አልተጠቀሰም፣ እሳቸውም ምን አላሉ? አላስተማሯቸውም ማለት ነው። ስለዚህ ምን ይሆናል ነው? ቢድዓ ይሆናል ለማለት ፈልጎ ነው። መጀመሪያ ግን የሱና ታሪፍ ምንድነው? የሱና ማለት ታሪፉ ምንድነው የሚለውን ነገር ስናውቀው ይሄ አሁን የተነሳው ሹብሃ ምን ያክል ከሸረሪት ድር በጣም የደከመ ሆነን እንረዳለን። ነብዩ ሰለላሁ ዐለይሂ ወሰለም ሱና የሚባለው ማ ፈዓለሁ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም የሰሩት የተናገሩት አቅዋላቸው ቀውላቸው ማለት ነው። ወይም ደግሞ ሲሰራ አይተው ዝም ያሉት ተቅሪር ይባላል። ሲሰራ አይተው ዝም ያሉትም ሱናቸው ነው፣ ተቅሪር ነው። ሸሪዓ አጽድቆታል ማለት ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ባያዩም ባያስተምሩም በሳቸው ዘመን ወህይ በሚወርድበት ዘመን ላይ አላህ አንድም ነገር ሲሰራ አይቶ ዝም አይልም፣ ይከለክላል። ወህይን አምጥቶ እሳቸው ባያዩ እንኳን ወህይን አውርዶ አላህ ሱብሓነሁ ወተዓላ ይከለክላል። ልክ ምን እንዳሉት ነው? ስለ አዝል በግንኙነት ጊዜ የዘር ፈሳሽን ውጭ ላይ ስለማፍሰስ ኩና ነዕዚሉ ወልቁርአኑ የንዚሉ ወለው ካነ ሐራመን ነሃነ አልቁርአን እኛ አዝል እናደርግ ነበረ፣ ከዘር ፈሳሻችንን በግንኙነት ጊዜ ከውጭ እናፈስ ነበረ። ቁርአን በሚወርድበት ጊዜ ሐራም ቢሆን ኑሮ ለነሃነ አልቁርአኑ ቁርአን ምን ይለን ነበረ? ይከለክለን ነበረ። እንኳን ነብዩ እንኳን ባያዩ ማለት ነው። ነብዩ አይተው ያጸደቁትማ ይሄ ተቅሪር ነው፣ ሱና ውስጥ የሚገባ እንትን ነው። ይሄ በቀላሉ ማንኛውም ጀማሪ ተማሪ ጧሊበል ዒልም ሱና ምንድነው የሚለውን ነገር ታሪፍ ሲያደርግ የሚያውቀው ነገር ነው። እዚሁ አታኮ ለማምጣት የፈለገው ነገር ግን ምንድነው? ስለዚህ ይሄ ነገር ቢድዓ ነው ሊል። አሁንም እቺ ቢድዓ የምትባለው ነገር ራሷን ቁማ ልትድላቸው አልቻለችም። ነብዩ ሰለላሁ ዐለይሂ ወሰለም ከስር መሰረቷ እንዳጠፋት ይሄው አሁንም ትንሽ ነገር እችን በመረዳት ይሄ ሹብሃ ግልጽ ይሆናል ማለት ነው። አሁንም ቢሆን የቢድዓ ጥሩ የለውም። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ኩሉ ቢድዓቲን ضላላህ ብሏል። ጥመት ነው። ጥመትን ጥሩ ለማድረግ የሚመጡ ሹብሃዎች በሙሉ አሁንም ጥመት ላይ ጥመትን የሚጨምሩ እንጂ ምንም የራሱን ችሎ የሚቆም ማስረጃ ምንም አይነት ማስረጃ የላቸውም ማለት ነው። እና የሱናን ታሪፍ በማወቅ ላይ የሚገለጽ ሹብሃ ነው ይሄ። የቢድዓ ጥሩ የለውም። አሁንም ቢድዓ ሁሉ ጥመት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት እንላለን ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሁሌም በኹጥባቸው ጊዜ የሚናገሩት የሚደጋግሙት ቃልም ነው። ወኢያኩም ወሙሕደሳቲል ኡሙር ወኩለ ሙሕደሳቲን ቢድዓ ወኩለ ቢድዓቲን ضላላ። ሁሉም ቢድዓ ጥመት ነው። ከዕለታት አንድ ቀን እንኳን ወኩለ ቢድዓቲን ሐሰና ብለው ተናግረው ያውቁ። ከዛ በኋላ ግን ይመጣና የነብዩን ንግግር ወደ ጎን አድርጎ ለስሜቱ የሚገጥመው ቢድዓ እንዲፈቀድለት የሚፈልግ ሰው ምን ይላል? ኧረ ኡስታዝ እኮ እንትና ሼህ እንትና እኮ እንደዚህ ብሎ ኡስታዝ እንትና እኮ ይላሉ። ነብዩ ሰለላሁ ዐለይሂ ወሰለምን እንከተል ረሱሊላሂ ኡስወቱን ሐሰና ብሎ እንደነገረን አላህ ሱብሓነሁ ወተዓላ ማለት ነው። ወሰላሙ ዐለይኩም ወረሕመቱላህ።